እንግዲህ አዲሱን የታከለ ኩማን አልበም አብዛኞቻችሁ ሰምታችሁ ተባርካችኋልና ዝማሬው በጣም ደስ የሚል ዝማሬ ነው እና ከዛ መሀል እኔም አልበሙን የማግኘት እድል አግኝቼ ነበርና በቃ ከነዛ መሀል አንድ የተመቸኝ በጣም ልዩ ዝማሬ አለ። ኒማሮታን የተሰኘው አልበሙ ውስጥ አንድ በወላይታ ባህላዊ ሙዚቃ አድርጎ የሰራው ነገር አለ ታውቃላችሁ። እንግዲህ የወላይታን የባህላዊ ሙዚቃን ለእግዚአብሔር ክብር ማዋል ማለት በጣም ትልቅ ነገር ነው፣ ያልተለመደም ነገር ነውና በጣም ወድጄዋለሁ። ፐርሰናሊ ታከለ ኩማ ድሮም አንደኛ ነበር፣ አንደኛ በሁለተኛ ዝማሬ በጣም ጎበዝ ነው ታከለ ኩማና እግዚአብሔር አብዝቶ ይባርክ፣ ጸጋውን ይጨምርልህ። ይሄ ቪዲዮ እሱ ጋር እንደሚደርስ ተስፋ አደርጋለሁ። መዝሙሩን ላሰማችሁ፣ ቪዲዮን ሪፖስት አድርጉት። ይኸውላችሁ ሙዚቃው ብቻ አይደለም መልእክቱ ውስጥ ያለው መልእክት በቃ ትገረማላችሁ ማለት ነው። መልእክቱን ስትሰሙ በጣም ነው ደስ የሚለው። እኔ በዚህ ልኩ እግዚአብሔርን አልጠበኩም። ካልሰማችሁ ይሄን አዲሱን የኒማሮታን የተሰኘ የታከለ መዝሙር አልበሙን እንትን ብላችሁ ገዝታችሁ መስማት ይኖርባችኋል። በጣም ወድጄዋለሁ የምር ሲሪየስሊ። እና እኔ ሁለተኛ ስለምችል ላስተርጉምላችሁ መልእክቱ ማለት ነው። ጥምቀት ከኢየሱስ ጋር ያላብሳል፣ ከኢየሱስ ጋር አንድ እንድንሆን ካመነ በኋላ ለሰው ልጅ ለሁሉም ያስፈልገዋል። የሰውነት እድፍን ለማስወገድ ብቻ አይደለም፣ የውስጥ ማንነት በመንፈስ እንዲታደስ ነው እንጂ። ከዚህ በኋላ ያለውን ስሙት ብቻ። የለም ጥምቀት ምስክር ነው የሚል በእግዚአብሔር ቃል። ሁለተኛ ጥምቀት እሳት ነው የሚል ነገር ከዘፍጥረት እስከ ራእይ ድረስ በጭራሽ አልተጻፈም። ያው ማመንህ ላይቀር አማኝ መሆንህ ላይቀር አውቀህ መን እንጂ ማመንህ ላይቀር ለመዳን መን እንጂ ወንድሜ። መዝሙር አማኒኮ አተናው አማና ቶይቻይ ተማገኝ ባወጦ ሰይዘገይ ሰይዘገይ አሳላ ተወሰቃላኔ ሰይዘገይ መረታባጁ ታጋከናው ባወጦ ሰይዘገይ